እንደ እግዚአብሔር ፈቃድ ዛሬ የተሰበሰብንበት ዋናው ዕለት የእግዚአብሔር መልአክ የቅዱስ ሩፋኤልን መልአከ ፈውስ የፈውስ መልአክ መሆኑን ደግሞም በምህረቱ በአማላጅነቱ ተራዳኢ መሆኑን የምንማርበት ዕለት ነው። ዛሬ እንግዲህ በመጽሐፈ ጦቢት ለጦቢያም አደራ እንደሰጠው በዚያን እግዚአብሔር የሰጠውን ታላቅ ኃይል የምንረዳበትም ዕለት ነው። በመጽሐፈ ጦቢት እንደምናነበው የሜዶንያ ክፍል በምትሆን በራጌሱ በገባኤል ዘንድ አደራ የሰጠውን 10 የሚደርሱ ይላል መጽሐፉ እነዚያን ብሮች እንዲያመጣለት ጦቢያን በላከበት ጊዜ ጦቢት የተናገረውን ደግሞም እርሱን ቃሉን ተከትሎ የመልአኩ የቅዱስ ሩፋኤል አማላጅነት እንዴት እንደተገለጠ የምናይበት ነው። በምዕራፍ 1 በምዕራፍ 2 ጀምሮ ስናነብ በመጽሐፈ ጦቢት ይህንን እናገኛለን። እጅግ በጣም መልካም በማድረግ እግዚአብሔርን በመፍራት በበጎነት ይኖር የነበረ ጦቢት ነገር ግን አንድ ቀን በተኛበት ድንገት ከዛፍ ላይ በዓይኑ ላይ አንድ ነገር ወደቀና ሰውነቱን በህመም ዓይኑን በህመም ሸፈነው። የዚያን ጊዜ ታላቅ የነበረው ሰው መንቀሳቀስ ይችል የነበረው ሰው ሄዶም ብዙ ሩቅ መንገድ ተጉዞ ይመላለስ የነበረው ሰው ታሞ ቀረ እና በኋላ ግን አንድ ቀን ሲያስብ ገንዘቡን በሩቅ አገር ያለውን ቅድም እንዳልኳችሁ በሜዶን ክፍል በራጌሱ በምትባል ስፍራ በዚያ ያለውን ገንዘብ እንዲያመጣለት ልጁን ጦቢያን አዘዘው። የዚያን ጊዜ ምን አለ? መንገዱን አላውቀውም፣ መንገዱን ማን ያሳየኛል አለ። እግዚአብሔር መንገዳችንን ይምራል። ዛሬም በሕይወት ጎዳናዎች በብዙ ውጣ ውረድ ወደ እግዚአብሔር መንግሥት ወደ አሰብነው ግብ ወደ አለምነው ነገር ለመጓዝ እግዚአብሔር ወደ ሰጠንም ስኬት ለመጓዝ እግዚአብሔር በሚያሳየን መንገድ መጓዝ ይገባናል እና ጦቢያ የሚሄድበትን መንገድ በጠፋው ጊዜ እስቲ ሂድና ውጣና አንድ ሰው ፈልግ አካባቢውን የሚያውቅ ብሎ ጦቢት ደግሞ ነገረው። ጦቢያ አብሮ ለመጓዝ መንገድ የሚያሳየውን ሰው ለመፈለግ ሲወጣ አንድ ሰው ቀረብ ብሎ እኔ ያሳያለሁ አለው። ያ ሰው ስሙን አናንያ ብሎ ነው ራሱን የተዋወቀው። ነገር ግን የአናንያ የተባለ ሰው ራሱን አናንያ ብሎ የጠራ ሰው መልአኩ ቅዱስ ሩፋኤል ነበረ። ክብርና ምስጋና ለእግዚአብሔር ይሁን። እግዚአብሔር ይመስገን። የእግዚአብሔር መላእክት ሰዎችን ለመርዳት በመዝሙረ ዳዊት መዝሙር 7 ቁጥር 33 እንደተጠቀሰው በመዝሙር 33 ቁጥር 7 ላይ እንደተጠቀሰው የእግዚአብሔር መላእክት ሰዎችን ለመርዳት ሁልጊዜ የሚፋጠኑ ናቸው፣ በዙሪያችን የሚሰፍሩ ናቸው። ያንን የመንገድ ፍለጋ እውነተኛውን መንገድ ጎዳና ለማወቅ የሚጥረውን የጦቢያን ልቦና እግዚአብሔር በመልአኩ በኩል አውቆ ከዚህ የተነሳ መልአኩ ቅዱስ ሩፋኤል እንደ ሰው በእርሱ መንገድ ሊመራው ጎዳናውን ሊያሳየው ለጦቢያ ተገለጠለት። እንግዲያውስ መልካም ሰው አግኝቻለሁ አለና ወደ አባቱ ወደ ጦቢት ይዞት መጣ። ሩፋኤልን የአናንያ የተባለ ሰው አዛርያ የተባለ ሰው አዛርያ ብሎ ራሱን የተዋወቀው ሰው እርሱ ራሱን ገልጦ ወደ አባቱ ዘንድ ይዞት መጣ። በኋላ አባቱ አንተ ማነህ? ከየትኛው ዘመዳችን ነህ? ያንን አካባቢ ታውቀዋለህ ወይ ሲለው አዎ አውቀዋለሁ፣ በዚያ ሀገር ነበርኩኝ ቆይቻለሁ። ይልቁኑ ደግሞ ያንተ የታላቅ ወንድምህ የአናንያ ዘመድ አዛርያ ነኝ አለው። ሁልጊዜም መላእክት ከኛ ጋር የሚኖሩ በሰው ውድቀት መነሳትን የሚመኙ ደግሞም ለዚያ የሚፋጠኑ በመሆናቸው ያንተ የታላቅ ወንድምህ ዘመድ ነኝ አለው። አባቱ ጦቢት ልጁ ጦቢያን በሜዶን ወዳለ ወደ ጌራሱ ሊልክ ሲጀምር የዚያን ጊዜ እናቱ በጣም አዘነች። አንድ ልጅ ነው ያለ፣ እንዴት ትልከዋለህ? ያ ገንዘብ ለእርሱ የመዋጃ ቢሆን ገንዘቡ ይጥፋ፣ ልጄ ግን በሰላም ይኑርልኝ ብላ እጅግ አዘነች። የዛን ጊዜ ጦቢት የመለሰላት ምንድነው? ቸር መልአክ በፊቱ ይሄዳል። ምን አይነት መልአክ? ቸር መልአክ በፊቱ ይሄዳልና መንገዱን ያቀናለታልና
ደግሞ በደናህ ይመለሳል አትዘኝ አላት። ይሄንን የተናገረው አባትየው እግዚአብሔርን የሚታመን ሰው በእውነት አዛርያ የእግዚአብሔር መልአክ ቅዱስ ሩፋኤል እንደሆነ የማያውቀው ጦቢት ነገር ግን በመታመን እግዚአብሔር ከእርሱ ጋር እንደሆነ በማመኑ የእግዚአብሔር መላእክት ደግሞ እንደሚረዱት በማመኑ ቸር መልአክ ከእርሱ ጋር በፊቱ ይሄዳልና መንገዱንም ያቀናለታል። ዛሬም አምላክ ቅዱሳን መላእክቱን ልኮ ቅዱስ ሩፋኤልን ልኮ ቸር የሆነውን መልአክ ልኮ መንገዳችንን ያቅናልን፣ በፊታችን ይሄድልን። ከፊታችን ያለው እጅግ በጣም ከባድ ብዙ ሐሳቦች አሉ። ከፊታችን የህይወት መንገድ ቢሆን የሥጋ መንገድ ቢሆን ከፊታችን ከባድ ነው። መሰናክሉ ከባድ ነው። በሥራ ቢሆን በትዳር ቢሆን በሀገር ጉዳይ ቢሆን በቤተ ክርስቲያን ቢሆን ከባድ የሚመስሉ ነገሮች ከፊት ይመጣሉ። ምክንያቱም የዓለም መጨረሻው እየተጠቀለለ ስለሆነ የክርስቶስ መምጣት እየቀረበ ስለሆነ ጨለማው ደግሞ እየገዘፈ የሚመጣ ነው። ነገር ግን እግዚአብሔር ማንን ይልካል? ቸር መልአኩን ይልካል። እኛን ይረዳ ዘንድ ቸር መልአክ በፊታችን ይሄዳል፣ መንገዳችንን ያቀናልናል፣ በሰላምና በጤና ወደ አሰብነው ግብ እንድንደርስ ያደርገናል። ክብርና ምስጋና ለአምላካችን ይሁን፣ ይህንን መልአክ ለሚሰጠን ለእርሱ። ስለዚህ በእውነትም ቸር መልአክ አዛርያን መስሎ ቅዱስ ሩፋኤል ተገለጠለት። ቅዱስ ሩፋኤል ለዚህ ሰው ለጦቢያ በምን ምክንያት ተገለጠ? የመጀመሪያው ፈውስን ለመስጠት ተገለጠ። ምንን ለመስጠት? ፈውስን ለመስጠት ተገለጠ። የአባቱን ዓይነ ስውርነት ማየት የተሳነው መሆኑን ያንን ይፈውሰው ዘንድ መልአኩ ተገለጠ። በሰው መልክ የተገለጠው አዛርያን መስሎ የተገለጠው መልአኩ ቅዱስ ሩፋኤል ለዚህ ለጦቢት የሚድንበትን አባቱ የሚድንበትን መንገድ አሳየው። የፈውሱን መንገድ አሳየው። አንዳንድ ጊዜ ህመም ሲያጠቃ ሰውነታችን ሲታመም ወደ ሐኪም ቤት ሄደን መፍትሄ ሲጠፋ፣ ወደ ጸበል ሄደን መፍትሄ ሲጠፋ፣ ብዙ ሰዎች አማክረን መፍትሄ ስናጣ ምንድነው የምናደርገው? እግዚአብሔር ሆይ መድኃኒቱን አሳየኝ ነው የምንለው። መድኃኒቱን እንዲያሳየን አምላከ ቅዱሳን መድኃኒቱን ያሳየን። የዓለም መድኃኒት፣ የቤተ ክርስቲያን መድኃኒት፣ የሀገር መድኃኒት ምን እንደሆነ መጠየቅ አለብን። መድኃኒቱን አሳየን። ጦቢት ለአባቱ ለፈውስ የሚሆነውን ነገር ገና አልተጨነቀም፣ ገና አላሰበም። ግን የእግዚአብሔር መልአክ ሲገለጥ ለፈውስ ደግሞ ተገለጠ። ስለዚህ ፈውስ ለመስጠት መንገዱን አሳየው። መንገዱ በአዲስ ኪዳን ቅዱስ ጳውሎስ እያስተማረ በሚመላለስበት ጊዜ በለበሰው ጨርቅ በልብሱ ብዙዎች ቁራጩን እየወሰዱ እንደሚፈወሱ፣ ቅዱስ ጴጥሮስ ሲያስተምር በሚያልፍበት ጊዜ በጥላው ብዙዎች እንደሚፈወሱ እግዚአብሔር በሩፋኤል በኩል የጠቆመው በመልአኩ በኩል የጠቆመው በአሳው ሐሞት በዚያ የሚወጣውን ያንን እንዲቀባው አድርጎ ነው። አያችሁ፣ ትላንትናም ተነጋግረናል ማታ። ለዓይኑ ኩሂሎ ያንን ዓይኑን እንደ ኩል እንዲቀባው አደረገው። ምክንያት ድኅነት የፈውስ ምክንያት እንዲሆን። አንዳንድ ጊዜ በጣም ብዙ መከራ ያየንባቸው ነገሮች ድንገት የሆነ ሰው እግዚአብሔር ይልክልንና አረ ይሄንን እንዲህ አርገህ እኮ ብትበላው ምንም በቃ ይሄንን ብትጠጣ ውሃ ጸልይበት፣ ከቅዳሴ መልስ ጸበል ጠጣበት፣ እዚህ ቦታ ሄድበት ሲባል መልካም የሆነው በሌላ በተቃራኒ ደግሞ የክፋት ስር የሆነው ስር በጣሹ ቅጠል ቀንጣሹ ብዙ ደግሞ መተተኛው አለ። መድኃኒት አውቃለሁ ባዩ እሱን አይደለም የተከተለው ጦቢት። ጦቢያም ይሄንን አይደለም ለአባቱ የተመኘው፣ ግን መልአኩ መድኃኒት አሳየ። ከዚህ የተነሳ በእግዚአብሔር ፈቃድ የመልአኩ ተራዳኢነት